የአባቶች ሃይማኖት ምዕራፍ 4 ተራ ቁጥር 1 አባቶቻችን ስለ ሃይማኖት ሲያስተምሩ እንዲህ አሉ። ከእግዚአብሔር አብ ተልኮ ወደዚህ ዓለም የመጣው እግዚአብሔር ወልድ ስለ እኛ በመስቀል ላይ ተሰቀለ። በመስቀሉም ጽናችን፣ ቤዛችን፣ ድነታችን ተደረገልን አሉ። ይህንንም ከመጽሐፍ ቅዱስ ማስረጃ ሲጠቅሱ እንዲህ አሉ። አንደኛ ጴጥሮስ ምዕራፍ 2 ቁጥር 24 ላይ እንዲህ ይላል አሉ። እኛ ለኃጢአት ሙተን ለጽድቅ እንድንኖር እርሱ ጌታችን ኢየሱስ ክርስቶስ በሥጋው ኃጢአታችንን በእንጨት ላይ ተሸከመ። በእርሱ መገረፍ እኛ ከቁስላችን ተፈወስን አሉ። ሮሜ ምዕራፍ 6 ቁጥር 2 ላይም ሐዋርያ ቅዱስ ጳውሎስ እንዲህ አለ። ለኃጢአት የሞትን እኛ ወደፊት እንዴት አድርገን በጌታችን በኢየሱስ ክርስቶስ እንኖራለን አለ። ወይስ ከጌታችን ከኢየሱስ ክርስቶስ ጋር አንድ እንሆን ዘንድ የተጠመቅን ስንሆን ሁላችንስ ከሞቱ ጋር አንድ እንሆን ዘንድ ከእርሱ ጋር በጥምቀት አንድ እንደሆን አታውቁምን አለ። እንግዲህ ጌታችን ኢየሱስ ክርስቶስ በአብ ክብር ከሙታን ተለይቶ እንደተነሳ እኛም ደግሞ እንዲሁ በጌታችን በኢየሱስ ክርስቶስ በአዲስ ሕይወት እንደምንመላለስ ከሞቱ ጋር አንድ እንደሆን በጥምቀትም ከእርሱ ጋር እንደመሰልነው አታውቁምን አለ። ሞቱን በሚመስል ሞት ከእርሱ ጋር ከሞትን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንነሳለን፣ ከእርሱም ጋር እንተባበራለን አለ። ከእንግዲህ ወዲህ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰውነታችን ከእርሱ ጋር እንደተሰቀለ ከጌታችን ከኢየሱስ ክርስቶስ ጋር በመስቀል ላይ እንደተሰቀለ እናውቃለንና አለ። የሞተው ከኃጢአቱ ጸድቋልና፣ ነገር ግን ከጌታችን ከኢየሱስ ክርስቶስ ጋር ከሞትን ከእርሱ ጋር ደግሞ በሕይወት እንደምንኖር እናምናለን አለ። ጌታችን አምላካችን ኢየሱስ ክርስቶስ ከሙታን ተነስቶ ወደፊት እንደማይሞት ሞትም ወደፊት እንደማይገዛውና እንደማያገኘው እናውቃለን አለ። ሞትን አንድ ጊዜ ፈጽሞ ለኃጢአት ሙቷልና በሕይወት መኖርን ግን ለእግዚአብሔር ይኖራል አለ። እንዲሁ እኛም ደግሞ ለኃጢአት ሙተን በጌታችን በኢየሱስ ክርስቶስ በኩል ለእግዚአብሔር ሕያዋን ሆነን እንደምንኖር እናውቃለን እናምናለን አለ። አንደኛ ጴጥሮስ ምዕራፍ 2 ቁጥር 22 ላይ ያለው ኃይለ ቃልም እንዲህ ይላል። እርሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ኃጢአትን አላደረገም፣ በአፉም ተንኰል አልተገኘበትም። ሲሰድቡትም መልሶ አልተሳደበም፣ አልዛተም። መከራንም ሲቀበል አልዛተም። ነገር ግን በጽድቅ ለሚፈርደው ለእግዚአብሔር አብ ራሱን አሳልፎ ሰጠ ይላል። ይህንንም ቃል አሁንም በትንቢተ ኢሳይያስ ምዕራፍ 53 ከተራ ቁጥር 1 እስከ 12 ድረስ ነቢዩ ኢሳይያስ እንዲህ ብሎ እንደተናገረው እናገኛለን። የሰማነውን ነገር ማን አምኗል? የእግዚአብሔርስ ክንድ ለማን ተገልጧል? በፊቱ እንደ ቡቃያ ከደረቅም መሬት እንደ ሥር አድጓል። መልክና ውበት የለውም። ባየነው ጊዜ እንወደው ዘንድ ብንፈልግ ደም ግባት የለውም።
በሰው ዘንድ የተናቀ ነው፣ ከሰውም በሰውም ዘንድ የተጠላ ነው። የሕማም ሰው ነው፣ ደዌያም ነው። ሰው ያየ ሁሉ ፊቱ እንደሚሰውርበት የተናቀ ሰው ነው። እኛም አላከበርነውም። በእውነት እርሱ ደዌያችንን ተሸከመ፣ ሕማማችንን ተቀበለ። እኛ ግን እንደ ተመታ እንደ ተቀሰፈ በእግዚአብሔርም ዘንድ እንደ ተጠላ እንደ ተቸገረም አድርገን ቆጠርነው አለ። እርሱ ግን ስለ እኛ መተላለፍ ቆሰለ፣ ስለ በደላችንም ደቀቀ። የደህንነታችንም ተግሣጽ በእርሱ ላይ ነበረ፣ በእርሱም ቁስል እኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዝብዘን ጠፍተን ነበር፣ ከእኛም እያንዳንዱ ሰው ወደ ራሱ መንገድ አዘነበለ። እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ አለ። እርሱም ተጨነቀ፣ ተሰቃየ፣ አፉንም አልከፈተም። ለመታደል እንደሚነዳ ጠቦት በሸላቾቹም ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። በማስጨነቅና በፍርድ ተወሰደ። ስለ ሕዝብ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልድ ማን አስተዋለ አለ። ከክፉዎችም ጋር መቃብሩን አደረጉ፣ ከባለጠጎችም ጋር በሞቱ ሆኖም ግፍን አላደረገም ነበር። በአፉም ከቶ ተንኮል አልተገኘበትም ነበር። እግዚአብሔርም በደዌ ያደቀው ዘንድ ፈቀደ ወደደ። ነፍሱም ስለ ኃጢአት መሥዋዕት ካደረገ በኋላ ግን ዘሩን ያያል አለ፣ ዕድሜውም ይረዝማል አለ። የእግዚአብሔርን ፈቃድ በእጁ ይከናወናል አለ። ከነፍሱም ድካም የተነሳ ብርሃን ያያል አለ፣ ደስ ይለዋል አለ። ጻድቅ ባሪያዬም በእውነቱ ብዙ ሰዎችን ያጸድቃል አለ፣ ኃጢአታቸውንም ይሸከማል። ስለዚህም እርሱ ብዙዎችን ይወርሳል አለ፣ ከኃያላንም ጋር ምርኮን ይካፈላል አለ። ነፍሱን ለሞት አሳልፎ ሰጥቶአልና ከአመፀኞችም ጋር ተቆጥሮአልና እርሱ የብዙ ሰዎችን ኃጢአት ተሸክሟልና አለ። ስለ አመፀኞችም ማለደ አለ። ስለዚህ ስለ ሰው ልጆች ኃጢአት መከራን ተቀብሏልና እርሱ ብዙዎችን ወደ እሱ ያቀርባል፣ ብዙዎችን ወደ እሱ ይስባቸዋል አለ። የዮሐንስ ወንጌል ምዕራፍ 10 ቁጥር 11 ላይም ጌታችን ኢየሱስ ክርስቶስም እንዲህ አለ፣ መልካም እረኛ እኔ ነኝ። መልካም እረኛ ነፍሱን ስለ በጎቹ አሳልፎ ለሞት ይሰጣል። እረኛ ያልሆነው በጎቹም የእርሱ ያልሆኑት ሙያተኛ ምንደኛ እረኛ ግን ተኩላ ሲመጣ ባየ ጊዜ በጎቹን ትቶ ይሸሻል። በጎቹንም ተኩላው ይነጥቃቸዋል፣ በጎቹም ይበተናሉ። ሙያተኛ ስለሆነ ለበጎቹ ስለማይገደው ሙያተኛው ይሸሻል። መልካም እረኛ ግን እኔ ነኝ። አባቴ እኔን እንደሚያውቀኝ እኔም አባቴን እንደማውቀው እንዲሁ የራሴን በጎች አውቃቸዋለሁ፣ የራሴን በጎች ያውቁኛል። እኔም ነፍሴን ስለ በጎች አሳልፌ ለሞት እሰጣለሁ አለ። አሁንም ጌታችን ኢየሱስ ክርስቶስ እዚሁ የዮሐንስ ወንጌል ምዕራፍ 10 ቁጥር 24 ላይ ያለው ኃይለ ቃል እንዲህ ይላል። አይሁድ እርሱን ከበው እንዲህ አሉት፣ እስከ መቼ ድረስ በጥርጣሬ ታቆየናለህ? አንተ ክርስቶስ እንደሆንክ ገልጠህ ንገረን አሉት። ጌታችን ኢየሱስ ክርስቶስም እንዲህ አላቸው፣ እንዲህ ሲል መለሰላቸው፣ ነገርኳችሁ፣ እናንተ ግን አታምኑም አለ። እኔ በአባቴ ስም የማደርገውን ሥራ ይህ ሥራ ስለ እኔ ይመሰክራል፣ እናንተ ባታምኑ ይሄ ሥራ ይመሰክራል አለ። እናንተ ግን እንደነገርኳችሁ ከበጎቼ ስላልሆናችሁ አታምኑም አለ። የእኔ በጎች የሆኑ ግን ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ እነርሱም ይከተሉኛል። እኔም የዘላለም ሕይወትን እሰጣቸዋለሁ፣ እነሱም ለዘላለም አይጠፉም፣ ከእጄ ማንም አይነጥቃቸውም። የሰጠኝ አባቴ ከሁሉ ይበልጣልና አለ። ከአባቴም እጅ ማንም ሊነጥቃቸው አይችልም።
እኔና አባቴ እኔና አብ አንድ ነንና ከእጄ ማንም ሊነጥቃቸው አይችልም ይላል። አሁንም በዮሐንስ ወንጌል ምዕራፍ 8 ቁጥር 46 ላይ ጌታችን ኢየሱስ ክርስቶስ እንዲህ አለ። ከእናንተ መካከል እኔን ስለ ኃጢአት የሚወቅሰኝ ማን ነው? እውነት የምናገር ከሆንኩ እናንተ ስለምን አታምኑብኝም? ግን ከእግዚአብሔር የሆነ የእግዚአብሔርን ቃል ይሰማል። እናንተ ግን ከእግዚአብሔር አይደላችሁምና ስለ እግዚአብሔር የሚነግራችሁን ቃል አትሰሙም አለ። በትንቢተ ሕዝቅኤል ምዕራፍ 34 ቁጥር 6 ላይም እንዲህ ይላል። በጎቼ በተራራ ሁሉ ላይ በረዘመው ኮረብቶች ሁሉ ላይ ተቅበዝብዘዋል። በጎቼ በምድር ፊት ሁሉ ተበትነዋል። ፈላጊ እረኛም የላቸውም። ስለዚህ እረኞች ሆይ የእግዚአብሔርን ቃል ስሙ ይላል እግዚአብሔር። እኔ ሕያው ነኝና እረኛ ስለሌለ እረኞችን በጎችን ስላላሰማሩ እረኞችም ራሳቸውን እንጂ በጎችን ስላላሰማሩ በጎች ለንጥቂያ ሁነዋል ይላል። ይህንን ኃይለ ቃል ሕዝቅኤል ምዕራፍ 34ን ከቁጥር 1 ጀምራችሁ እናንተ እንድትመለከቱት እጋብዛችኋለሁ። አባቶቻችን ከመጽሐፍ ቅዱስ ማስረጃውን እያጣቀሱ ያስተማሩት ትምህርተ ሃይማኖት ነው። የአባቶቻችን ሃይማኖት ብለን የምንለውም ይህንን ነው። ስለዚህ የአባቶቻችን ያስተማሩትን የሃይማኖት ትምህርት እኔም እንደ እግዚአብሔር ፈቃድ እንዲሁ ትንሽ ትንሽ እያልኩ አቀርብላችኋለሁ። እናንተም የአባቶችን ሃይማኖት እየተመለከታችሁ ከመጽሐፍ ቅዱስም የጠቀስኩላችሁን በዐይናችሁ እያያችሁ ሃይማኖታችሁን አጠንክራችሁ ይዛችሁ ራሳችሁን ጠብቃችሁ እንድትኖሩ በእግዚአብሔር ስም አሳስባችኋለሁ። ይቆየን።